ጠቅላይ ሚኒስትሩ ኢትዮጵያና የኛ ኢትዮጵያ የኔ ኢትዮጵያ ልበላት ሊስት አልገጥም ብላኛለች። ምክንያቱም የሳቸው ኢትዮጵያ 4 ኪሎና አካባቢው ላይ ነው የሚያዩት። ታምራለች። አንዳንዴ ለጋር ድረስ ልትሰፋ ትችላለች፣ አንዳንዴ ፒያሳ ድረስ ልትሰፋ ትችላለች። ኢትዮጵያ ማለት ግን እሷ ብቻ ነች ወይ ነው? እሳቸው የሚያስቧት ኢትዮጵያ እቺ ብቻ ናት ወይ? አይ ነው ጎርጎራ ይሉሃል፣ ወንጪ እንደዚህ ኮይሻ ይሉሃል። ይሄ ብቻ ነው ወይ ኢትዮጵያ? መንግስት ሲያስብ ስለ አጠቃላይ ዜጋው ነው ማሰብ ያለበት። ከጥራት ከውበት በፊት ፍትሃዊነት ይቀድማል። ፍትሃዊነት ማለት ምን ማለት ነው? እንበልና 100 ብር ካለህ እጅህ ላይ 5 ልጆች ቢኖሩ አንድ ልጅ ለማብላት 20 ብር የሚያስፈልግህ ቢሆን ሁለቱን ልጅ አስርበህ ለአንደኛው ልጅ 60 ብር ሰጥተህ ኳሊቲ ምግብ ወይም ጣፋጭ ምግብ እንዲበላ ብታረግ ፍትሃዊነት አይደለም። ሁለቱ ልጆች በረሃብ ገለህ ማለት ነው አንዱን ልጅ ጣፋጭ ምግብ እንዲበላ የምታረገው። አሁን አየ ይሄ ፕሮጀክት አይረባም አይጠቅምም ምናምን አይደለም፣ ግን በዚህ ፕሮጀክት ምክንያት ሌሎች የሚጎዱ ኢትዮጵያውያን አሉ ነው። የተፈናቀሉትን ምናምን ትተን በረሃብ እየተጠቁ ያሉ 21 ሚሊዮን ኢትዮጵያውያን አሉ። ከቤተ መንግስቱ በፊት ለነሱ ቅድሚያ ለህይወታቸው ማቆያ ቅድሚያ መስጠት አለብን ነው። እነሱ የማን ዕዳ ናቸው? የመንግስት አይደሉም። ሰው ላይ ስትሰራ አገር መስራት ቀላል ነው። ሰው እየጎዳህ አገር መስራት ከባድ ነው። ሌላ ቢቀር እንደዚህ አይነት ጥያቄ ያመጣብሃል። ሚስጥረ ስላሴ ታምራት ሰሞኑን ታስረዋል ከተባሉ የኦርቶዶክስ ቤተክርስቲያን አገልጋዮች ጋር በተገናኘ ሐሳቧን ሰንዝራለች። ቲክቶክ ቪዲዮን እየያዘብኝ ስለሆነ ሁላችሁም ይሄንን ቪዲዮ 5 ጊዜ ኮፒ ሊንክ አድርጉልኝ። ፖለቲከኛዋ በፌስቡክ ገጿ ላይ በኦርቶዶክሳውያን ላይ የሚፈጸመው ግድያና ማሳደድ አልበቃ ብሎ የቤተክርስቲያኗ ተቆርቋሪዎችና አገልጋዮች እየታደኑ እየታሰሩ ከመሆናቸው ሁነት የምንረዳው ሀቅ አሳሪው ከገዳዩ የራቀ አለመሆኑን ነው ስትል ሐሳቧን ሰጥታለች። ነገር ግን አሳሪው ማን እንደሆነ ገዳዩ ማን እንደሆነ የተሰጠ ሐሳብ የለም። አርሲ ግፍ የፈጸሙ የገደሉ መታሰር ሲገባቸው ለምን እንገደላለን ብለው የጠየቁ የተዋሕዶ ልጆች እየታሰሩ ይገኛሉ። 10 ጊዜ ኮፒ ሊንክ እያደረጋችሁ ግፍን በደል እንድትቃወሙ የታሰሩትን በፍጥነት እንዲፈቱ እንድትጠይቁ እላለሁኝ። ካህናት ጭምር እየታሰሩ ይገኛሉ። ብልጽግና የገደሉትን ከማሰር ይልቅ ለምን ገደላችሁን ያሉትን እያሰረ ይገኛል። ይሄም ምን ያክል አጸያፊ ስርዓት ተባባሪ ገዳይ ማን እንደሆነ እያየን እንገኛለን። ዋና አጀንዳቸውን በማስቀየርም ለምን ገደላችሁን ከሚለው የታሰሩት ይፈቱ ወደሚለው አጀንዳ ለማስቀየር ነው። ይሄ አሳፋሪ አገዛዝ በእውነት ፍትህ ስትጠይቅ ይሄንን ለሚመልስልህ አጥብቀ ነው መታገል ያለብህ። አርሲ አንረሳሽም፣ አስታውሷት። ተጀመረ ይላል እንግዲህ ጀመሩ፣ እኛንን ማለት ጀመሩ። ይቅር መከላከሉ ማስቆሙ ይቅር፣ አትናገሩ፣ አንገደል አትበሉ። በየቤት እየመጣችሁ ሁላችንንም ታስሩናል፣ ዝም አንል። እያንዳንዳችንን ለቅማችሁ ትጨርሳላችሁ። የሚበቃ እስር ቤት ካላችሁ ዝም አንል። አሁንም አትግደሉ፣ አታብዙት ማለት አይውል ደባብሰ ምናምን ማለፍ አለ አይደል? አሁን አንተ እያረክ ያለው ወይ እናንተ እያረጋችሁ ያላችሁት እኔ ነኝ እያላችሁ እናንተ ባትሆኑ የተናገርነው ገዳይ አትግደለን ነው። ፈስ ያለበት ብቻ ነው የሚዘለው። አሁን እያረጋችሁ ያላችሁት ነገር ገዳይ ነኝ እያላችሁ ማታሱንም ደገማችሁት። በማሰር የምታስቆሙት ይመስላችኋል? ማየት እንዴት ደከማችሁ ስላለ
ማለት እንዴት ነው ግን እንዴት ያለ ጭንቅላት ነው ያላችሁ? አሁን አስገብቻችሁት አስፈራርታችሁ ምናምን ልትፈቱት ነው አይደል? ከዛ ሊቆም እነሱን ስላሰራችሁ ምዕመኑ ፈርቶ ምናምን ሊቆም ለመሞት የተዘጋጀ ህዝብ ነው ያለው። አታስፈራሩ በማሰር አልኳችሁ። በየቤታችን እየመጣችሁ ሁላችሁንም አስራችሁ የሚበቃ እስር ቤት ካላችሁ ቀጥሉበት። እኛ ግን አናቁም። አትግደሉን ያለው ገዳይ ብቻ ነው ሊደብረው የሚገባው። መንግስት እነዚህን ሰዎች ለምን እንዳሰራቸው ወንጀላቸው ምን እንደሆነ በምክንያት በህግ ቁጥጥር ስር እንደዋሉ በማስረጃ እስከሚነግረን ድረስ እኛ የሚገባን መንግስት ከነፍሰ ገዳዮቹ ጋር ተባብሮ አትግደሉን የሚሉትን ሰዎች እንዳሰረ ነው። ይሄ ማንም ኤሌመንትሪ ጭንቅላት ማሰብ የማይችል ደነዝ የሚባለው ሰው የሚገባው እውነት ነው። መንግስት እነዚህን ሰዎች ለምን በቁጥጥር ስር እንደዋላቸው ከዛ በኋላ ጥፋታቸው ምን እንደሆነ በአደባባይ መናገር አለበት። ይህንን ካልተናገረ የኢትዮጵያን ህዝብ ንቀዋለሁ፣ ምንም አይመጣም፣ ሲፈልግ አስረዋለሁ፣ ሲፈልግ ፈተዋለሁ፣ አይ ዶንት ኬር ማለቱ ነው። የሚገርማቸው እኔ በባህሬ የእውነት ለመናገር ከድሮ አብይና ካሁኑ አብይ የቱ ትፈራለህ ብትሉኝ የድሮውን አብይን የምፈራ። ያዝንብኛል፣ ይቀየመኛል፣ ጥሩ ሰው ነው፣ እግዚአብሔርን ይፈራል እና እንዳስቀይመው አልፈልግም ምናምን ማለት ያን የሚያስፈራኝ። አሁን ላይ የአብይ አስተዳደር እያመጣ ያለው እብሪት፣ ትዕቢተኝነት፣ ንቀት፣ ከዛ የፈለገውን ማሰር የፈለገውን መፍታት ምናምን እግዚአብሔር ምስክሬ ነው የምላችሁ፣ እግዚአብሔር የሰጠውን ሞገስ ነው የሚያስወስድበት። አይኖ ይፈራ ይሆናል። ምናልባትም እንደ ሳኦል ተንቆ 40 ዓመት ያስተዳድር ይሆናል። ነገር ግን እግዚአብሔር ሞገስ ከእርሱ ጋር አይኖርም መቼም። እውነት ብቻ ነች የእግዚአብሔር ዙፋን መሰረት፣ ፍትህ ብቻ ነች የእግዚአብሔር ዙፋን መሰረት። ይሄ እየደወላችሁ በላይቭ ላይ የመጣችሁ ምናምን የምታስፈራሩን ሰዎች ተዉት። ነፍሳችንን በእግዚአብሔር እንደማትጠቅም እንደ ከንቱ ነገር የቆጠርን ሰዎች ነን። እግዚአብሔር ምስክሬ ነው፣ አንድም የምኖርለት የምወደው ነገር የለኝም። ይሁላችሁ ከነዚህ ሰዎች ጋር መታችሁ ብታስሩን ወስዳችሁ ብትገድሉን ካራሲ ጋር እንደተገደሉት ሰዎች ምንም የሚቀርብን ነገር የለም። ምናልፍ ሰዎች ነን። ከሞቱት አንበልጥ፣ ከታሰሩት አንበልጥ። አቤልን አስራችሁት የለ